የማሞግራፊ በአዲስ አበባ የማሞግራፊ ምርመራ ዋጋን ያገኙ የጡት ስፔሻሊስት እና የጡት ካንሰር ሆስፒታል በኢትዮጵያ። እርስዎ ወይም የሚወዱት ሰው ስለ ጡት ጤና ይጨነቃሉ? ማሞግራፊ የጡት ካንሰርን ገና ምልክቶች ከመታየቱ በፊት ለመለየት በጣም ኃይለኛ ከሆኑ መሳሪያዎች ውስጥ አንዱ ነው። በአዲስ አበባ በርካታ ክሊኒኮች እና ሆስፒታሎች ዘመናዊ የዲጂታል ማሞግራፊ አገልግሎት ይሰጣሉ። የቤተሰብ ታሪክ ካለ ከ40 ዓመት በኋላ ወይም ከዚያ ቀደም ብሎ በየጊዜው መመርመር ሕይወትን ማዳን ይችላል። ምልክቶችን አይጠብቁ። ቀደም ብሎ ማግኘቱ አስፈላጊ ነው። የማሞግራፊ ምርመራ ዋጋ በኢትዮጵያ አዲስ አበባ። ስለ ወጪው እያሰቡ ነው? በአዲስ አበባ የማሞግራፊ ምርመራ እንደ ተቋሙ እና እንደ 2 ወይም 3 ዲጂታል ኢሜጂንግ ከ800 እስከ 2000 የኢትዮጵያ ብር ይደርሳል። አንዳንድ የግል ሆስፒታሎች ተጨማሪ ክፍያ ሊያስከፍሉ ይችላሉ፣ ነገር ግን የመንግስት ሆስፒታሎች በቅናሽ ዋጋ ይሰጣሉ። ሁልጊዜ ዋጋው የራዲዮሎጂስት ዘገባን እንደሚጨምር ይጠይቁ። እንዲሁም የእርስዎ ኢንሹራንስ ወይም የጤና ሽፋን የሚመለከት መሆኑን ያረጋግጡ። በአዲስ አበባ የጡት ስፔሻሊስት። የጡት ማሞግራም ያልተለመዱ ነገሮችን ካሳየ ወይም የጡት ህመም እያጋጠመዎት ከሆነ የጡት ስፔሻሊስት ያማክሩ። አዲስ አበባ የጡት ቀዶ ጥገና ሐኪሞች፣ ኦንኮሎጂስቶች እና የማህፀን ስፔሻሊስቶች የጡት ህመምን በመመርመርና በማከም የሰለጠኑ ልምድ አላት። እንደ ጥቁር አንበሳ፣ አዲስ ሕይወት፣ ቤተዛታ እና ሚዩንግሱም ክርስቲያን ሕክምና ማዕከል ባሉ ሆስፒታሎች ዶክተሮችን ይፈልጉ። ቀደም ብሎ ማማከር ፈጣን እርምጃ እንዲወስዱ እና ትክክለኛውን ሕክምና እንዲያቅዱ ይረዳዎታል። የጡት ካንሰር ሆስፒታል በኢትዮጵያ። ለከፍተኛ እንክብካቤ ኢትዮጵያ የጡት ካንሰርን የሚያክሙ የመንግስትና የግል ሆስፒታሎችን ትሰጣለች። ዋናዎቹ አማራጮች ጥቁር አንበሳ ስፔሻላይዝድ ሆስፒታል የኢትዮጵያ ብሔራዊ የካንሰር ማዕከል ነው። እንደ ቅዱስ ገብርኤል የኮሪያ ሆስፒታል እና ሃሌሉያ ሆስፒታል ያሉ የግል ሆስፒታሎች ኬሞቴራፒን፣ ቀዶ ጥገናን እና ክትትልን ይሰጣሉ። እንደ የምክር እና የፊዚዮቴራፒ ያሉ የድጋፍ አገልግሎቶች በመላ አዲስ አበባ እየተሻሻሉ ነው። ምልክቶቹን ችላ አትበሉ። የጡት ካንሰር ቶሎ ከተያዘ ሊታከም ይችላል። ተጣራ ስፔሻሊስት ያግኙ። መረጃ ይኑርዎት። ለበለጠ የሀገር ውስጥ የጤና መረጃ እና የሕይወት ማዳን ምክሮችን ለማግኘት ቴሌቴናይትን ሰብስክራይብ ያድርጉ።